ኦኬ ተመልካቾቼ ዌልካም ባክ ቱ ደባል ኤዱኬሽን ሴንተርስ። እናንተ ጥያቄ መሰረት ብዙ ጊዜ ደጋግማችሁ እንዳነሳችሁት ቻፕተር 4 ሴሉላር ሜታቦሊዝምስ ፓርት 3ን ወደ አማርኛ ቀይረልን ትችልዬ እያላችሁ ኮመንት አቼ ግድ እናንተ ጥያቄ መመለስ ስላለብኝ ወደ ቻፕተር 4 ፓርት 3ን በአማርኛ ኤፒሶድ መጥቻለሁ። ከእናንተ የሚጠበቀው ይህን ቻናል አዲስ ከሆናችሁ ፕሊዝ ሰብስክራይብ፣ ላይክ እንደ ኮመንት ካላችሁ ኮመንት መጻፍ እንዳትረሱ። ደባል ኤዱኬሽን ሴንተር ስለምትከታተሉ በአክብሮት እጋብዛለሁ። ስለምትከታተሉኝም አመሰግናለሁ። ይህን ፕሮግራም የሚያቀርበው የጅጋ ዩኒቨርሲቲ የባዮሎጂ ዲፓርትመንት አስተማሪ ማህፉዝ መሐመድ ነው። እንደምትከታተሉኝ እጋብዛለሁ። እንጀምር። ፓርት 3 first of all let us totally summarize chapter 4 ምን እንደ ያለው ብለን እስቲ ለተሰማራይዝ እናድርገው። ፈርስት ፓርቱ ምን እናያለን? ምን አይተን ነበረ? about introduction of ሜታቦሊዝም ማለት አጠቃላይ የኬሚካል sum of chemical reaction ካታቦሊዝም እና አናቦሊዝምን ያለው ሁለቱንም ድምር የሆነ ሜታቦሊዝም ብለን አይተናል። ሁለት አይነት ሜታቦሊዝም አይነት አለ፣ ካታቦሊዝም እና አናቦሊዝም። ከዛ ቀጥሎ ስለ ኤንዛይም አይተናል። ኤንዛይም is speed up chemical reaction የሪአክሽኑን ፍጥነት የሚጨምር ባዮሎጂካል ካታሊስት መሆኑና ወይ ህይወት ያለው ፍጡር ላይ አፕላይ የሚደረግ there is different character of enzymes የተለያየ ካራክተሮች አሉ። ኤንዛይምን አፌክት የሚያደርጉት ፋክተሮች አሉ፣ ፕሮፐርቲስ አሉ የኤንዛይም ጸባይ። ቀጥሎ ፓርት 2 ላይ about cellular respiration አይተናል። there is different kinds of cellular respiration ብዙ ሁለት የተለያየ cellular respiration ነበረ። አንዱ አኤሮቢክ cellular respiration ኦክሲጅን ባለበት የሚካሄደውና የአንዱን የግሉኮስ ሞለኪል ወደ 38 ወደ 36 የሚቀይርበት ሲሆን፣ ሌላኛው አናኤሮቢክ ሃየር ኦርጋኒዝሞች ትልልቅ ኦርጋኒዝሞች የምንለው እና ፈርመንቴሽንስ ባክቴሪያ ውስጥ የምንለው አናኤሮቢክ ሴሉላር ሬስፒሬሽን ኦፍ ፈርመንቴሽን ነበረ። እነኚሁን ሲኖስ ስቴፕ አላችሁ፣ ግላይኮላይሲስ፣ ሊንክ ሪአክሽንስ፣ ክረብ ሳይክል እና ኤሌክትሮን ትራንስፖርት ነበሩ። ሁሉም ኤነርጂውን ለማምረት እና የኛ ሴል ለተለያየ ጥቅም የሚያውሉበት ኤነርጂ ለማምረት ነው። ወደ ዛሬው ርዕስ ስንመጣ ሶስተኛ ፓርቱ ፎቶሲንቴሲስ ነው። ሴሉላር ሬስፒሬሽን የምንጠቀመው ግሉኮስ ኦርጋኒክ ሞሌኪሉን ለማግኘት ዋነኛው ሚና ያለው ፎቶሲንቴሲስ ነው። ግሪን ፕሪመንት አረንጓዴ ቅጠላቅጠሎቹን የፀሐይ ኃይልን ወደ ኬሚካል ኤነርጂ በመቀየር ግሉኮስ እና ለእኛ በጣም ወሳኝ የሆነው ኦክሲጅን የሚያመርትበት ፕሮሰስ ነው። አሁን ይሄን ኢኩዌሽን ስናይ ካርቦን ዳይኦክሳይድ ግሎባል ዋርሚንግን ኮዝ የሚያደርገውን ከኛ ኤንቫይሮንመንት ኮሌክት የሚያደርገው ግሪን ፕላንት ነው። ፕላስ ሃይድሮጅኑን ተጠቅሞ ላይት ኤነርጂውን ተጠቅሞ ወዴት ይቀይራል? ወደ ኬሚካል ኤነርጂ ወደ ግሉኮስ፣ ኦክሲጅን እና ወተር ሞሌኩል የሚቀይርበት ኦቨርኦል ዚስ ኬሚካል ሪአክሽን ኢዝ ምንን ፎቶሲንቴሲስን ይወክላል ማለት ነው። ሙሉ በሙሉ እኛ የምናወራው የትል ውስጥ ነው የሚካሄደው ፎቶሲንቴሲስ ውስጥ የሚካሄደው ብለን የምናወራው ፎቶሲንቴሲስ ይሄ በዚህ ኢኩዌሽን የሚገለጽ ነው። ኦኬ ዋትስ ፎቶሲንቴሲስ ብለን ምንድነው ፎቶሲንቴሲስ ብለን ለማለት ስንጀምር photosynthesis is a process in which light or social energy is converted and stored in chemical energy. photosynthesis ማለት የፀሐይ ኃይል ወደ ኬሚካል ኤነርጂ የሚቀየርበት ሁኔታ ማለት እኮ ነው፣ ኦር ፕሮሰስ ማለት እኮ ነው። during photosynthesis molecule in leaves ቅጠል ውስጥ የሚገኘው ሞለኪል የፀሐይ ኃይሉን ካፕቸር sunlight and energize electrons ከዛ ውስጥ የሚገኘው ፀሐይ ኃይል ውስጥ የሚገኘውን ከወተር ሞለኪሉን ወደ ሁለት ቦታ ሰንጥቆ ሃይድሮጅን እና ወደ ሃይድሮጅን ሰንጥቆ ኦክሲጅኑ እንደ ባይ ፕሮዳክትስ ግን ሃይድሮጅኑ ከካርቦን ዳይኦክሳይድ ጋር ተደምሮ ግሉኮስ የሚፈጥርበት ሁኔታ ማለት ነው። so the important role of light energies ወተርን ወደ ሁለት ቦታ ስፕሊትን ማድረግ ወይ ለማሰንጠቅ ነው ማለት እኮ ነው። so the energy within this covalent bond will be released when they are
broken during cellular respirations. The energy with this covalent will be released. ስለዚህ እኛ የምንጠቀመው or cellular respiration የምንጠቀመው energy ከዚህ ውስጥ የምናገኝበት energy ማለት ነው። So photosynthesis provides the basic energy source for virtual all organisms. ስለዚህ ለሁሉም organisms ኤነርጂውን የሚያቀርበው በፎቶሲንቴሲስ መልክ ማለት ነው። ስለዚህ ፎቶሲንቴሲስ ማለት ነው። ሶ ዱሪንግ ፎቶሲንቴሲስ እኛ የምንጠቀመው ካርቦን ዳይኦክሳይድ ውሃና የፀሐይ ኃይል ሲሆን they are produce ምን ያመርታሉ? መጨረሻ ላይ ግሉኮስ፣ ኦክሲጅን እና ሃይድሮጅን የሚያመርቱበት ሂደት ምን ይባላል? ፎቶሲንቴሲስ እንላለን ማለት ነው። ስለዚህ ፎቶሲንቴሲስ የት ውስጥ ነው የሚካሄደው? ፕላንት፣ እጽዋት፣ አልጌ፣ ሲያኖባክቴሪያ እና ሰርተን ፕሮቲስታ those are called autotrophs ራሳችን የሚመግቡ ማለት ነው። ሰልፍ ፊደርስ የምንለው ውስጥ ነው የሚካሄደው። there are called what we says autotrophs, self feeders or producers or በአማርኛ ራሳችን የሚመግቡት እጽዋት ክሎሮፊል ያሉ ፍጥረታን ይባላል። ስለዚህ because they use light to manufacture their own food የራሳቸውን ምግብ ለማዘጋጀት የፀሐይ ኃይልን የሚጠቀሙበት ምን እንላለን? ፎቶ አውቶትሮፍስ። ፎቶ means light or ፀሐይ or መብራት ማለት ነው። ላይቱን የሚጠቀመው ሰልፍ ፊደርስ የሚለው ፎቶ አውቶትሮፍስ የፀሐይ ኃይልን ተጠቅሞ የራሳቸውን ምግብ የሚያዘጋጁት ኦርጋኒዝምስ ምን እንላለን? ፎቶ አውቶትሮፍስ። some group of bacteria አንዳንድ የባክቴሪያ ግሩፖች synthesize sugars by extracting energy from inorganic chemical compounds inorganic chemical compound ተጠቅሞ ራሳቸውን ምግብ የሚያዘጋጁበት ባክቴሪያ ምን እንላለን? ኬሞ አውቶትሮፍስ። ኢነርጂውን ከየት ያገኛሉ? ከኢኖርጋኒክ ኬሚካል ነው የሚያገኙት። ግን ከዛ የሚያገኙት ምን እንላለን? ፎቶ አውቶትሮፍስ እንላለን። ከኢኖርጋኒክ ሞለኪውል የሚያገኙት ኬሞ አውቶትሮፍስ እንላለን። other organisms such as animal, fungi and most bacteria are termed as heterotrophs. እነኚህ ምን ይባላሉ? ራሳቸው መመገብ የማይችሉ ሌሎቹ ያዘጋጁት የሚበሉት ምን እንላለን? heterotrophs. we say consumers መጋቢዎች እንላለን። other feeders ሌሎችን የሚበላ በራሳቸው ማዘጋጀት የማይችሉ ማለት ነው። because they must rely on sugars produced by photosynthetic organism for their energy need. ራሳቸውን ኤነርጂ ማዘጋጀት አይችሉም። ግን ሌሎቹ በፎቶሲንቴሲስ ያዘጋጁበት ኤነርጂ ላይ ዲፔንድ ሆነው የራሳቸውን ኤነርጂ የሚያመርቱት ኦርጋኒዝሞች ምን ይባላል? ሄተሮትሮፍስ እንላለን ማለት ነው። there is a variance of photosynthesis even though there is a general principle of photosynthesis in different organisms but almost they are similar. There is two variants of photosynthesis. The first one is oxygenic photosynthesis, which means መጨረሻ ላይ ኦክሲጅን የሚያመርተው ፎቶሲንቴሲስ እንላለን። they use water as an electron donors ውሃውን እንደ ኤሌክትሮን ዶኖር ይጠቀማሉ። commonly known as photosynthetic process በፕላንት አልጊናይስ የሆነ ባክቴሪያ ውስጥ የሚካሄደው ፎቶሲንቴሲስ ምን እንላለን? oxygenic photosynthesis እንላለን። when we see overall process can be summarized by chemical reaction. overall chemical reaction oxygenic photosynthesis ስናይ 6 carbon dioxide 12 ውሃ ሞለኪውል እና ላይት ኤነርጂውን ተጠቅሞ አንድ የግሉኮስ ሞለኪውል 6 የሃይድሮጅን ሞለኪውል እና 6 የውሃ ሞለኪውል የሚያመርቱት ፕሮሰስ oxygenic photosynthesis እንላለን። this is overall photosynthesis መወከል የሚችል ኬሚካል ኢኩዌሽን ነው። during oxygenic photosynthesis light energy transferred electron from water molecule to carbon dioxide. oxygen photosynthesis ውስጥ ላይት ኤነርጂ ቀጥታውን ኤሌክትሮን ውሃ ውስጥ ያለውን ኤሌክትሮን ወደ ካርቦን ዳይኦክሳይድ የሚያሳልፍበት ሁኔታ ይፈጠራል። to produce ምን ለማምረት? ካርቦሃይድሮጅን ለማምረት ወደ አዛ የሚቀየርበት ሁኔታ ይፈጠራል። so ውሃ ምን ይሆናል? oxidized which means lose energy ያጣል ማለት ሉዝ ያደርጋል። ግን ካርቦን ዳይኦክሳይድ ምን ይሆናል? reduced ይሆናል። ኤሌክትሮኑን ይቀበላል፣ ሪሲቭ ኤሌክትሮን ያደርጋል። ስለዚህ ultimately oxygen is produced along with carbohydrate. ስለዚህ መጨረሻ ላይ ኦክሲጅን ካርቦሃይድሬት ጋር እንደ ፕሮዳክት ይፈጠራል። ግን ወደ ውጭ ወጥቶ እኛን ሴሉላር ሬስፓይሬሽን ተጠቅመን ኤነርጂ እንድናዘጋጅ በጣም የሚጠቅመን። ስለዚህ ነው እጽዋትን የምንተክለው። ሌላው አንኦክሲጂኒክ ፎቶሲንቴሲስ ብለን እንከፋፈላለን።
it uses electron donors other than waters electron donor ውሃ አይደለም ሌላ ነው የሚጠቀሙት እነኚህ ለምሳሌ ቅድም ያለው ኬሞስትሮፍስ ያለው ማለት እኮ ነው typically occur in bacteria as purple bacteria in an oxygenic photosynthesis የሚጠቀሙ purple bacteria green sulfur bacteria which are primary found in various aquatic habitats ውስጥ የሚኖሩት purple bacteria እና green sulfur bacteria ነው ይሄን an oxygenic photosynthesis የሚጠቀመው it does not produce መጨረሻ ላይ ኦክሲጅን አያመርትም it is produced depend on electron donor ይሄ የሚያመርተው መጨረሻ ላይ depending on donor ላይ ቆሞ ሰጪ ላይ ቆሞ ነው የሚያመርተው for example bacteria use bad egg smelling gas hydrogen sulfide ኤግ የተበላሸ ኤግ ሽታ ያለው ሃይድሮጂን ሰልፋይድን ተጠቅሞ ሶሊድ ሰልፈርን አስ ባይ ፕሮዳክት ይፈጥራል ሶሊዱን እንደ ባይ ፕሮዳክት መጀመሪያ ላይ ኦክሲጅን እንደ ባይ ፕሮዳክት ይፈጥራል እዚህ ጋር ግን ሶሊድ ሰልፈሩ አስ ባይ ፕሮዳክት ይመረታል ማለት ነው ስለዚህ there is a various an oxygenic process reaction can represent as single generalized formula a equation of an oxygenic photosynthesis ይሄ ካርቦን ዳይኦክሳይድ ይጠቀማል instead of ውሃ ሃይድሮጂን ሰልፋይድ ይጠቀማል ላይት ኤነርጂን ይጠቀማል ግን መጨረሻ ላይ የሚያመርተው ግሉኮዝ ያ ሰልፋይድ or solid sulfur እና ውሃ ያመርታል so letter A is in equation is variable H2 represent potential electron donor maybe hydrogen sulfide maybe other ones but A may represent sulfur or other electron donor in the oxygen when we see the importance of photosynthesis photosynthesis ጥቅም ምንድነው ብለን ካየነው photosynthesis is essential for all life on earth እዚህ ምድር ላይ ያለው ሁሉም life photosynthesis በጣም ያስፈልጉታል it's very important for all life on the earth ምድር ላይ ያለው ሁሉም life photosynthesis በጣም ይጠቅማል so photosynthesis is the only biological process that capture energy from outer space እዚህ ምድር ላይ ካሉት ሁሉም ኦርጋኒዝሞች የላይት ኤነርጂን ካፕቸር ማድረግ አቢሊቲ ያለው እና ግሉኮስ ወደ ግላይሰራል ዳይኦክሳይድ ፎስፌት የሚቀይር ብቸኛው ፍጡር አጽዋት ናቸው ይሄን ፎቶሲንቴሲስ ተጠቅሞ ግሉኮስ ካርቦን ዳይኦክሳይድ ውሃና ካርቦን ዳይኦክሳይዱን ተጠቅመው እነኚህ ወደ ግሉኮስ የሚቀይር ወደ ሱገር የሚቀይር ብቸኛው ሲስተም ፎቶሲንቴሲስ ብቻ ነው ስለዚህ እዚህ ውስጥ ሱገር እና አዘር ኦርጋኒክ ሞለኪውል ይፈጠራል ፕሮቲን ሊፒድ and nucleic acid so organic compound produced by photosynthesis provide energy and also building material for the system ከዚህ ውስጥ የሚገኘው በፎቶሲንቴሲስ የሚገኘው ኦርጋኒክ ኮምፓውንዶች ለኤነርጂ እና ለቢልዲንግ ማቴሪያል አዘር ኦርጋኒክ ሞለኪውል ለማምረት በጣም ይጠቅማል ግሉኮዝ ሊፒድ proteins ለማምረት የሚያመርተው the product of photosynthesis so sugar made in chloroplast supplies chemical energy chloroplast ውስጥ የሚመረተው sugar ኤነርጂን ለኛ ኤነርጂ ይሰጣል ካርቦን ስኬሌተን ይሰጣል ለሌሎቹ ኦርጋኒክ ሞለኪውል እንዲመረት ወይ ፕሮቲን ወይ ሊፒድ ይሰርቫስ ካርቦን ስኬሌተን እንደዛ ነው የሚጠቅመው ስለዚህ in addition to food productions photosynthesis produce oxygen in our atmosphere ስለዚህ ምግቡን ከማምረት ውጭ ፎቶሲንቴሲስ ያለው ፋይዳ ኦክሲጅንን ለአትሞስፌራችን ለቆ እንዲቀዘቅዝና እኛም እንድንጠቀም ለማድረግ ነው ስለዚህ ነው ብዙ ጊዜ ተደጋግመን አጽዋትን የምንተክለውና ግሪን ሌጋሲ ብለን ሁሌ በማስ አጽዋትን የምንተክለው ስለዚህ አሁን ይሄ ፎቶሲንቴሲስ የሚጠቀሙ አፓራቶሶች ኦር ፓርቶች ምን ናቸው ብለን አሁን ወደ 5 አካፍለን እናያለን which means photosynthesis የት ውስጥ ነው የሚካሄደው photosynthesis apparatus እንላለን the first one is photosynthetic pigment ነው green color ያሉት አረንጓዴ color ያሉት chloroplast ነው plastid or chloroplast antenna complex reaction center and photosynthesis ብለን ወደ 5 እንካፈላለን እነኚሁን አንድ ባንድ እናያለን because ይግድ አንድ ፎቶሲንቴሲስ ማጥናታችን ካልቀረ ሁሉንም ማወቅ አለብን አንድ ባንድ ስለዚህ ፎቶሲንቴቲክ ፒግመንት እነማን ናቸው ፒግመንት means something which have a color ያለው ወይ ቀለም የሚፈጥረው ነገር ምን እንላለን ፒግመንት እንላለን ፒግመንት are molecules that give color ለፕላንት ለአልጌ እና ለባክቴሪያ color የሚሰጠው ፒግመንት ነው because they are also responsible for effectively trapping sunlight
የፀሐይ ኃይሉን የፀሐዩን ካፕቸር ኦር ለመያዝ የሚጠቅመው ብቸኛው የፕላንት ኦር እጽዋት አፓርቱ ፒግመንት እንላለን። ሶ below there are three main group of photosynthetic pigment ሶስት የፎቶ ፒግመንት አይነቶች አለን። the first one is chlorophyll A የምንለው ብሉ ግሪን ፒግመንት ያለው ነው። this primary pigment of for all plants በአብዛኛው ይሄ chlorophyll A ነው ያሉት። for all plants ብሉ ግሪን cyanobacteria chlorophyll A ነው በአብዛኛው ያለው። this chlorophyll A ቀጥታ ሰንላይት አብዞርብ በማድረግ ውስጥ በጣም ይሳተፋል። ሁለተኛ እኛ ያለነው ፒግመንት እጽዋት ያለው ፒግመንት ክሎሮፊል ቢ ነው። የሎ ግሪን ፒግመንትን የሎና ቢጫና አረንጓዴን ከለር አብዞርብ የሚያደርግ ነው። አክሲስ ይሄ ምን ይላል? ደጋፊው ፒግመንት ነው። አክሰሰሪ ፒግመንት ነው ለሃየር ፕላንት እና ግሪን አልጌ ለሃየር ፕላንት እና ለግሪን አልጌው እንደ ሰፖርቲቭ እንደ አጋዥ ነው የሚጠቅመው። አክሰሰሪ ፒግመንት ነው እንደዛ ነው የሚጠቅመው። ኢትስ ብሮደን ስፔክትረም ፎር ፎቶሲንቴሲስ ኤንድ ትራንስፈር ኤነርጂ ቱ ክሎሮፊል ኢቭን የሰንላይቱን አብዞርብ ካደረገ በኋላ ወደ ክሎሮፊል ኤ ነው ትራንስፈር የሚያደርገው። ኢትስ ቬሪ ኢምፖርታንት። ዘ ሰርድ ዋን ኢዝ ካሮቲኖይድስ የምንለው ካሮት ውስጥ ያለው ከለር ማለት እኮ ነው። ኦሬንጅ ሬድ እና የሎ ፒግመንት ያለው ፒግመንት ሶስተኛ ምን ይባላል? ካሮቲኖይድስ ነው። ዚስ ኦልሶ አክሰሰሪ ፒግመንት ዛት አብሶርብ ኤክሴሲቭ ላይት ዛት ውድ ዳሜጅ ክሎሮፊልን ዳሜጅ ማድረግ የሚያደርገውን አብዞርብ የሚያደርገው አክሴሰሪ ደጋፊ ፒግመንት እንላለን። ባይ አብዞርቢንግ ዌቭሌንግስ ኦፍ ላይት ዛት ክሎሮፊል ካንኖት ኢት ብሮደን ስፔክትረም ኦፍ ከለር ዛት ድራይቭ ፎቶሲንተሲስ። ስለዚህ በጣም ትልልቅ ዌቭሌንግስ ያሉት ከለሮችን ሌሎችን ከክሎሮፊሎችን አብዞርብ ማድረግ የሚችለው በጣም ብሮድ የሆነው አብዞርብ የሚያደርገው ካሮቲኖይድ ነው። ስፔሻሊ በካሮት ውስጥ ነው የሚገኘው። ስለዚህ ፒግመንት ኦፍ ዲፍረንት ከለርስ አብዞርብ ዲፍረንት ዌቭሌንግስ ኦፍ ላይት። ስለዚህ ሁሉም ከለሮች የራሳቸውን የተለያየ ዲፍረንት ዌቭሌንግስ አላቸው፣ ርዝመት አላቸው። ሰም ላይት ኢዝ ሪፍሌክትድ ኦር ትራንስሚትድ። አንዳንዶቹ ሪፍሌክት ያደርጋል፣ አንዳንዶቹ ቀጥታ ውስጥ ያልፋል፣ አንዳንዶቹ ሪፍሌክት ሆኖ ይመለሳል ማለት እኮ ነው። ሶ ሊቭስ አር ግሪን ቢኮዝ ክሎሮፊል ሪፍሌክት ኤንድ ትራንስሚት ግሪን ላይት። ስለዚህ ቅጠላቅጠሎች ኦልዌይስ አረንጓዴ ናቸው፣ ቢኮዝ ክሎሮፊሉ አረንጓዴ ከለር ስላለ አረንጓዴ ናቸው። ስለዚህ ይሄ አሁን ክሎሮፕላስት ነው። ክሎሮፊል እዚህ ውስጥ ነው የሚገኘው። ስለዚህ ይሄ ክሎሮፕላስት ውስጥ ምን ይገኛል? ግራናም አለ። ይሄ አብዞርብ ላይት የሚያደርገው። ስለዚህ ይሄ ዳይሬክትሊ ሰንላይት ወደዚህ ሲመጣ አረንጓዴ ከለሮች አንዳንድ ከለሮች ወደዚህ ትራንስሚት ይሆናል፣ ሌሎቹ ግን ሪፍሌክት አድርጎ ይመለሳል። ይሄን አሁን ቀስት የሚያሳየው አንዱ ትራንስሚት ውስጥ ቀጥታ ያልፋል ከፀሐይ ሲመጣ ለፀሐይ መብራቱ፣ ሌሎቹ ግን አብዞርብ ይሆናል፣ ሌሎቹ ግን ትራንስሚት ሆኖ ይመለሳል። ስለዚህ እዚህ ውስጥ አሁን ስለ ክሎሮፊል ምናምን ካወራ ነው። ሌላው እኛ ግድ ማወቅ ያለብን ፕላስቲድ ማለት ምን ማለት ነው? So plastid means one of the family of closely related plants organelles that contain pigment or can store nutrients. ፕላስቲድ ማለት የክሎሮፊል አይነት ሆኖ ከለሮቹን ኦር ኒውትሪየንትን የሚስቶር የሚያደርግበት ሶስት አይነቶች አሉ። we have three types of nutrient። ሶስት አይነት የፕላስቲድ አይነት አለን። the first one is chloroplast፣ ክሮሞፕላስት እና ሉኮፕላስት ብለን በሶስት እንካፈላለን። ክሎሮፕላስት ማለት ኮንቴን ግሪን ፒግመንት አረንጓዴ ከለር ያለው ለፎቶሲንቴሲስ በጣም ለፕላንት አልጌና ለባክቴሪያ ሲያኖባክቴሪያ በጣም ጥሩ የሆነ ኦር ለሁሉም ፕላንት ያለው ክሎሮፕላስት ነው። ክሮሞፕላስት ማለት ሜክ ኤንድ ስቶር ሬድ የሎ ኤንድ ኦሬንጅ ፒግመንት ቀይና አረንጓዴና ኦሬንጅ ከለር ያለው ፒግመንት ስቶር የሚያደርገው ስፔሻሊ የት ውስጥ ነው የሚገኘው? ፍላወር እና አበባና ፍሩት ውስጥ የሚገኝ ፒግመንት ነው። ሶስተኛው ሉኮፕላስት ነው። ዚስ ሉኮፕላስት ማለት ከለር የሌለው ከለርለስ እንላለን። ከለርለስ እንደነን ፒግመንት ስቶር ኦርጋኔል ስቶር ፋት ኤንድ ስቶር ስታርች። ሜጀር አንድ ዋነኛው የሉኮፕላስት ጥቅሙ ፋትና ስታርችን ለማከማቸትን ወይ ስቶር ለማድረግ ነው። Examples amyloplasty is store starch particularly in root and tubers. ለሩት እና ቱበርስ ስታርችን ስቶር የሚያደርገው አምሎፕላስት ነው። ይሄን ለማጥናት ከፈለጋችሁ ሰፋ አድርጋችሁ ሌላ ማቴሪያል ላይ ማንበብ ትችላላችሁ። ኢን ፕላንት ወደ ፕላንት ከተመለስ ነው ወደ እጽዋት ፎቶሲንቴሲስ ቴክ ፕሌስ ቶታሊ ሊቭ ውስጥ ነው የሚካሄደው። ሊቭ እና ስቲም ውስጥ ነው የሚካሄደው። ሶ ፎቶሲንቴሲስ የት ነው የሚካሄደው?
lives in a steam within specialized cell called chloroplast ነው። ስለዚህ ከክሎሮፕላስት ውስጥ እኛ ፕላንት የሚጠቀመው ክሎሮፕላስት ነው። ይሄ ክሎሮፕላስት የት ውስጥ ነው ያለው? ሊቭ እና ስቲም ውስጥ ያለው። ስፔሲፊካሊ this chloroplast have grana and stroma or ሁለት አይነት ቦታ ነው ያለው። the two main component of chloroplast ካየነው አንዱ ግራና ነው፣ ሌላው ስትሮማ ነው። 2015 ትራንስ ኤግዛምን ላይ መጥቶ ነበር ይሄን ጥያቄ በፒክቸር መልኩስ። ግራና means there is a stack of thylakoids ይባላል። ስታክ ማለት ብዙ የተከማቸ ስታክ ማለት ነው። thylakoids means coin shape ሳንቲም ሼፕ ያለው ስትራክቸር ነው። which contain chlorophyll ብዙ ክሎሮፊል ያለው ኤንዛይም ያለው and also cofactor ያለው participate ቀጥታ ላይቱን ትራፕ ለማድረግ or light independent reaction ውስጥ የሚሳተፈው ግራና ነው። ስለዚህ ላይት ዲፔንደንት ሪአክሽን ውስጥ ነው የሚካሄደው ግራና ነው ውስጥ ነው። ሁለተኛው ስትሮማ ነው። ስትሮማ ማለት your gel like or በጣም እርጥብ የሆነ ከለርለስ ማትሪክስ ነው which contain ribosome አለው DNA አለው። ቶታሊ this stroma is machine for protein synthesis እጽዋት ውስጥ or plant ውስጥ protein synthesis ለማምረት የሚጠቅመው ብቸኛው ስትሮማ ነው። in a region containing bulk volume of chloroplast ብዙ ክሎሮፕላስት ስትሮማ ውስጥ አለው። contain enzymes that play role in carbon fixation night reaction ለማካሄድ ስላለ ካርቦኔት ሳይንሳይዝ የሚያደርግበት ብቸኛው ስትሮማ ነው። ሌላ አፓራቱስ ኦፍ ፎቶሲንቴሲስ አንቴና ኮምፕሌክስ ነው። ስለዚህ አንድ ነገር የሆነ ነገር ለመሳብ አንቴና ይጠቀማል። ስለዚህ ኢን ክሎሮፕላስት there is antenna complex of wake pigment የሚባል አለ ሞለኪል that's ክሎሮፕላስት ውስጥ ነው የሚገኘው። ጀስት እንደ አንቴና ነው። ቀጥታ የፀሐይ ኃይሉን ለመሳብ ነው የሚጠቅመው ካፕቸር ለማድረግ። it's linked together and held tight on thylakoid membrane የት ውስጥ ነው የሚካሄደው? thylakoid membrane ውስጥ ነው የሚካሄደው። በጣም ከፕሮቲን ማትሪክስ ፕሮቲን ነው የሚመረተው። this pigment molecule is associated with protein ስለዚህ ይሄ ኮምፕሌክስ ከፕሮቲን ጋር ነው associated ሆነ ያለው። it allows them to flexible to move towards light ስለዚህ ቅጠሉ ወደ ፀሐይ እንዲሄድና ፀሐይ ኃይሉን እንዲያጠራቅምና ቀጥታ ካፕቸር እንዲያደርግ የሚጠቅመው ይሄ አንቴና ነው። just like in addition ነው የሚጠቅመው። so collection of 100 ከመቶ እስከ 5000 ፒግመንት ሞለኪል አንድ አንቴና ውስጥ ይገኛል። ስለዚህ አንቴና ኮምፕሌክስ effectively capture light energy from sun የፀሐይ ኤነርጂውን ቀጥታ ካፕቸር የሚያደርገው አንቴና ኮምፕሌክስ ነው። ultimately this light energy in the form of photon must be transferred to chlorophyll protein complex ስለዚህ ፕሮቲን አለው ስንለው ፕሮቲን ኮምፕሌክስ ውስጥ ማለፍ አለበት። ቀጥታ ሲመጣ ኤሌክትሮን ዲፍሌክት ያደርጋል። ለምን? ውሃውን ወደ ሁለት ሰንጥቆ ሃይድሮጅኑን አዮን ይዞ ይወጣል ማለት ነው። ስለዚህ ሲወጣ ፕሮቲን ኮምፕሌክስ ውስጥ ነው በዛ ነው ሙቭ የሚያደርገው። እሱም በዲያግራም እናያለን። ስለዚህ ቀጥታው ምን ያደርጋል? ላይት ኤነርጂውን ወደ ኬሚካል ኤነርጂ ይቀይራል in the form of electrons እሱን በዲያግራም እናያለን። the conversion to chemical energy is accomplished when chlorophyll pigment is expel energy so ከላይት ኤነርጂ ወደ ኬሚካል ኤነርጂው accomplished ይሆናል። ለምን? ላይት ኤነርጂ ላይት ውስጥ ያለው ኤነርጂ ወደ ኬሚካል ኤነርጂ in the form of electron ከተቀየረ ፕሮሰሱ አለቀ ማለት ነው። which can then move to what ወደ appropriate recipient ወደ ተቀባዩ ይሄዳል። ይሄ ኤሌክትሮን ወዴት ያላል? ወደ ተቀባዩ ይሄዳል ማለት ነው። so how antenna is works አንቴናው እንዴት ይሰራል? ለምሳሌ ይሄ ላይት ኤነርጂ ነው። ቀጥታ ወደዚህ ወደ ክሎሮፊል or ወደ አንቴና ኮምፕሌክስ ሲመጣ ሁሉም ኮምፕሌክስ or ክሎሮፊል ጋር ሄዶ ሪአክሽን ሴንተር ወደ ሪአክሽን ሴንተር ይመጣል። ሪአክሽን ሴንተር ማለት ምን ነው? አክሴፕተር ማለት ሪሲፒየንት እንላለን፣ ተቀባይ ማለት ነው። ኤሌክትሮኑን ከላይት ኤነርጂ ወደ ኬሚካል ኤነርጂ ከተቀየረ በኋላ ተቀባዩ ምን ይባላል? ተቀባዩ ሪአክሽን ሴንተር ነው። እሱን እናያለን። ስለዚህ how antenna complex እንዴት ይሰራል? when light of proper wavelength strike any pigment molecule within its photosystem the light is absorbed by pigment ስለዚህ በዌቭሌንግስ ወይ ፒግመንት ሬድ ይሁን ወይ አረንጓዴ ይሁን አንዱን ክሎሮፊሉ ፒግመንቱ ሰንላይቱን አብዞርብ ካደረገ ቀጥታ ወደ ፒግመንት ይመጣል። then energy excite ይሆናል። excite energy then transfer from one molecule to another within cluster of pigment ፒግመንት ውስጥ ከአንዱ ወደ አንዱ ይሄዳል። excite ይሆናል ኤነርጂ። ከዛ ከሄደ በኋላ until it is rich in chlorophyll እስኪደርስ ድረስ ኤሌክትሮን ኤግዛይት ይሆናል። ከዛ በኋላ ኤግዛይቴሽን ኤነርጂ reach reaction center ይመጣል። ወደዚህ እንደዚህ ኤግዛይት ሆኖ ክሎሮፊል የመጣው
ወዴት ይመጣል? ወደ ሪአክሽን ሴንተሩ ሪች ይሆናል። ሶ ኤሌክትሮን is transmitted or initiated in this manner. What is reaction centers? reaction center አሁን እያልን ነው ከአንቴና ኮምፕሌክስ ወደ ሪአክሽን ሴንተር ኤሌክትሮን ይመጣል የምንለው ምንድነው? ሪአክሽን ሴንተሩ reaction center means a transmembrane protein pigment complex which convert light energy to chemical energy. ቀጥታ light energy ወደ chemical energy የሚቀይርበት ቦታ ኤሌክትሮን ትራንስፈር መደረግ የሚጀምርበት ቦታ ነው የሚባለው። ቀጥታ ወደ ATP ማምራት ወደ ላይት ሪአክሽንስ ላይት ኢንዲፔንደንት ሪአክሽን ላይት ኢንዲፔንደንት የምንገባበት ፕሮሰስ ማለት ነው። in this reaction center there is chlorophyll A አለ which is trapping photon or energy passing excited electron to acceptor precisely as a neighbors. So this allow photon excitation to move away from chlorophyll to conservation of light chemical reaction chemical energy. በክሎሮፊል ኤ ውስጥ ላይት ኤነርጂ ወደ ኬሚካል ኤነርጂ የሚቀየርበት ነው። ሌላ ፎቶሲንቴሲስ ሲካሄድ ሁለት አይነት ፎቶሲስተም አለ። ፎቶሲስተም 1 እና ፎቶሲስተም 2 ነው። ስለዚህ ዋትስ ፎቶሲስተም መጀመሪያ ይሄን ብለን እንዴ ፎቶሲስተም ማለት a composed of reaction center surrounded by a number of light harvesting complex ብዙ ሪአክሽን ሴንተር ያለው ብዙ ሪአክሽን ሴንተር ቀጥታ የፀሐይ ኃይልን ሃርቨስት የሚያደርግበት ያለበት ፕሮሰስ ምን ይባላል? ፎቶሲንቴሲስ ይባላል። each light harvesting complex consisting of pigment molecule ስለዚህ ላይቱን ሃርቨስት የሚያደርጉት ወይ ቀጥታ ካፕቸር የሚያደርጉት ፒግመንት ከለር አላቸው ማለት ነው። ፒግመንት ከለር they may include maybe they are chlorophyll A, maybe they are chlorophyll B, maybe they are carotenoids which directly particularly bind with complex proteins or complex proteins. So photosystem is contain pigments that capture photon energy from light or electron from light. photosystem ቀጥታ ፒግመንት ያለው ወደ ላይት ኤነርጂን or photon energy ወደ ቀጥታ ኤነርጂ ወደ ኤሌክትሮን የሚቀየርበት ፒግመንቱ ትራንስፈር ኤነርጂ ቱ ሪአክሽን ሴንተር ስለዚህ ኤነርጂውን ወደ ሪአክሽን ሴንተር የሚመራበት ሰን ኔትወርክ ኤግዛይት ሆኖ ወደ ሌላው ሪአክሽን ሴንተር ኦር ክሎሮፊል ሄዶ እዛ ወደ ሲስተም የሚገባት ነው። we have two types of photosystem ሁለት አይነት ፎቶሲስተም አለን ፎቶሲስተም 1 እና ፎቶሲስተም 2 so each has a characteristic reaction centers ሁሉም የራሳውን የሪአክሽን ሴንተር አለው but two of them have absorbed different wavelengths እኛ ሁለቱ ፀሐዩን የሚስቡበት የተለያየ የዌቭሌንግስ አሉ። they cooperate in light reaction of photosynthesis light reaction ውስጥ ሁለቱም ተባበራሉ። they are cooperate each others. they were named in order of their discovery ይሄ ሁለቱም ስም የተሰጠበት ይሄ ፕሮሰስ ዲስከቨር ከተደረገ በኋላ but the two functions sequentially ፋንክሽኑ ሲካሄድ አንዱ ካንዱ ቀጥሎ ነው የሚካሄደው። መጀመሪያ ፎቶሲንቴሲስ 2 ይካሄዳል ከዛ ፎቶሲንቴሲስ 1 ይካሄዳል ማለት ነው። ስለዚህ ሲኩዌንሻሊ በክፍለ ተራ ነው የሚካሄደው። ፎቶሲስተም ማለት 700 ናኖሜትር ዌቭሌንግስ አብዞርብ የሚያደርገው ሲስተም ማለት ነው። it has two molecule of 700 chlorophyll A at its reaction center chlorophyll A ያለውና 700 ናኖሜትር ዌቭሌንግስ ላይትን አብዞርብ ማድረግ የሚችል ነው። ፎቶሲስተም 2 ማለት 660 ናኖሜትር ዌቭሌንግስ አብዞርብ የሚያደርገው ግን በክሎሮፊል ግን ኤ ሁለቱም እኩል ክሎሮፊል ኤ ነው ያሉት። ስለዚህ በየተራ መጀመሪያ ክሎሮፊል 2 ይካሄዳል ከዛ ክሎሮፊል 2 1 is ከክሎሮፊል ፎቶሲስተም 2 በኋላ ነው የሚካሄደው። ስለዚህ አንደኛው ላይት ሪአክሽን ኦር ላይት ዲፔንደንት ሪአክሽን ውስጥ መጀመሪያ የሚካሄደው ፎቶሲስተም 2 ነው። ቀጥሎ ፎቶሲስተም 1 እሱን እናያለን one by one. the two photosystems work sequentially ሁለቱም ፎቶሲስተም በቅድመ ተከተል ነው ስራውን የሚካሄዱት። first the photon of light ejects high energy electron from photosystem 2 ስለዚህ መጀመሪያ ላይ የሚካሄደው ፎቶሲስተም 2 ናቸው ማለት ነው። ላይት ኤነርጂ ኦር የኤነርጂው የላይቱ የፀሐዩ ኤነርጂው ኤሌክትሮኑ ኤጀክት ይሆናል ወደ ፎቶሲስተም 2 then the electron is used to pump protons electronum pump ያደርጋል ከወተር የወጣው የሃይድሮጅኑን ፕሮቶን ፓምፕ ያደርጋል ወደ
membranes. They are contributing to chemosmotically to production of molecule of ATP. ስለዚህ the first step of photosystem 2 ATP ይመረታል by chemosmotical. then the ejected electron የወጣው ኤሌክትሮን ግን pass along the chain of cytochrome ውስጥ አልፎ ወደ photosystem 1 ይሄዳል። ATP ተመርቶ eject የሆነው ኤሌክትሮን ግን ወደ cytochrome አልፎ ወደ photosystem 1 ይመጣል። when photosystem 1 is absorb photon of light photosystem 1 የፀሐይ መብራቱን absorb ሲያደርገው and also eject high energies ኤነርጂውን eject ሲያደርገው ምን ያመርታል? NADPH ን ያመርታል። ስለዚህ ላይት ዲፔንደንት ሪአክሽን ውስጥ ATP እና NADPH የመጨረሻው ፕሮዳክት ነው። ላይት ዲፔንደንት ሪአክሽንስ ግን for light independent or Calvin cycle in the product ነው እንደ initial product or raw material ነው የምትጠቀመው። NAD means nicotinamide adenine dinucleotide phosphate ማለት ነው is an acceptor that temporarily store energy just like NAD and fat in cellular respiration. in cellular respiration ውስጥ ሃይድሮጅኑን ፕሮቶኑን ኬር ለማድረግ የምንጠቀመው ኤነርጂን ስቶር የምናደርገው NADPH ማለት ነው። ስለዚህ A to Z ዲያግራም ኦፍ ፎቶሲስተም 1 and ፎቶሲስተም 2 ካየ ነው መጀመሪያ ይሄ ፎቶሲስተም 2 ነው 680 ዌቭሌንግስ ያለው መጀመሪያ ቀጥታ ሰንላይቱን አብዞርብ ሲያደርገው ወዴት ይመጣል? ቀጥታው ሰንላይቱ ፎቶኑ ኤሌክትሮኑ ወደ 680 ናኖሜትር ሪአክሽን ይመጣል። ከዛ ቀጥታ ኤሌክትሮኑ ወዴት ይሄዳል? ኢጀክት ይሆናል ወደ ላይ ኤግዛይት ይሆነ ፕላስቶኪኒን አልፎ ፕሮቲን ኮምፕሌክስ ኦር አንቴና ኮምፕሌክስ አልፎ ወዴት ይሄደ ነው? ወደ ፎቶሲስተም 1 ይሄደ ነው። በዚህ መሃል እዚህ ጋር እዚህ ኮምፕሌክስ ውስጥ ምን ይፈጠራል? ATP ይመረታል። ከዛ ፎቶሲስተም ውስጥ ይሄም ፎቶን አብዞርብ ሲያደርገው ይሄን ኤሌክትሮን በዚህ ሲመጣ ወዴት ፓስ ይደረጋል? ኤሌክትሮኑ ኤግዛይት ይሆናል። ከዛ ፔሪዶክሲኑ ወደ ምን ያመርታል? እዚህ ጋር NADPH ነው ያመርታል። ስለዚህ NADPH እና ይሄ ATP the product of light dependent reactions. when we see the photosystem process on ስናይ photosystem is biochemical pathway. photosystem ማለት biochemical pathway ነው which involve a series of redox reaction. ቅድመ ተከተል ያለው series redox reaction ያለው ውሃን ኦክሲዳይዝ የሚያደርግና ካርቦን ዳይኦክሳይድን ሪዲዩስ የሚያደርገው ሪአክሽን photosystem process ይባላል። ውሃው ኤሌክትሮኑን ሪሙቭ የሚያደርግበት ካርቦን ዳይኦክሳይድ ኤሌክትሮኑን አክሴፕት የሚያደርግበት ፕሮሰስ pathway photosystem process እንላለን። when we summarizing overall chemical equation of photosynthesis ን summarize እናደርገው 6 ካርቦን ዳይኦክሳይድ እና 12 ውሃና የፀሐይ መብራቱን ስንጠቀም ግሉኮስ እና 6 ካርቦን ኦክሲጅን ሞለኪውል እና 6 ውሃ ሞለኪውል ይፈጠራል። ይሄ ቀጥታ overall the chemical equation of photosynthesis. since photosynthesis requires carbon dioxide water molecule and sunlight all of these substances must be transported to the leaves. ስለዚህ እነኚህ ሞለኪውሎች ካርቦን ዳይኦክሳይድ እና ውሃና ሰንላይቱ ለፎቶሲንቴሲሱ በጣም አስፈላጊ ከሆነ እነኚህ ሰዎች ምን ውስጥ ያልፋል? ቅጠል ውስጥ ነው ያልፉት ማለት ነው። ትራንስፖርቱ ወደ ቅጠል ትራንስፖርት ይደረጋል። ካርቦን ዳይኦክሳይድ በምን በኩል ይገባል? በስቶማታ በኩል ወደ ውስጥ ይገባል። ውሃው ግን በሩት አብዞርብ ተደርጎ በዛይለምስ ወደ ሊቭ ኦር ወደ ቅጠል ይመጣል። ሰንላይቱ ግን በክሎሮፊል አብዞርብ ይደረጋል ወደ ኦር ክሎሮፕላስት አብዞርብ የሚደረገው። ስቴጅ ኦፍ ፎቶሲንቴሲሱን ካየነው there is a reaction of plant photosynthesis divided into those that requires presence of sunlight that do not. ስለዚህ ሁለት ስቴጅ አለው ፎቶሲንቴሲሱ። ፀሐይ ኃይልን የሚጠቀምና የማይጠቀም ብለን ሁለት ቦታ እንሰንጥቃለን። this photosynthesis take place in three stages. ሶስት ስቴጅ ነው የሚካሄደው። the first one capturing energy from sunlight ከፀሐይ ኃይል ፀሐይ መብራት ኤነርጂውን ካፕቸር ኦር ማከማቸት ነው። ሁለተኛ ላይ ይሄን ፀሐይ ኤነርጂ ተጠቅሞ ATP እና NADPH ማምረት ነው። ሶስተኛ ላይ ATP እና NADPH ተጠቅሞ ኦርጋኒክ ሞለኪውሉን ሳይንቲሳይዝ ማድረግ ነው። ምን በማድረግ ካርቦን ዳይኦክሳይዱን በስቶማታ በኩል ወደ ሌሊት አካባቢ ፊክስ በማድረግ ላይት ኢንዲፔንደንት ሪአክሽን ኦር ካልቪን ሳይክል በማካሄድ ማለት ነው። ስለዚህ we have first two stage take place in presence of light. ስለዚህ የመጀመሪያው ሁለቱ ስቴጆች ላይት ዲፔንደንት ሪአክሽን ውስጥ የሚካሄደው፣ የሶስተኛው ግን
ዳርክ ሪአክሽን ኦር ካልቪን ሪአክሽን ኦር ላይት ኢንዲፔንደንት ሪአክሽን ውስጥ ነው የሚካሄደው። as long as ATP እና NADPH are available or produced in በላይት ዲፔንደንት ሪአክሽን ነው የሚመረተው። after that ላይት ኢንዲፔንደንት ሪአክሽኑ ፀሐይ በሌለበት ነው ወደ ማታ ነው የሚካሄደው። እሱን አንድ ባንድ እናያለን። so we have light independent reactions. Light independent reaction means ስሙ እንደሚያሳየው they are depending on light መብራት sunlight ላይ ነው ዲፔንድ የሚያደርገው። they requires light. reaction take place የት ነው ውስጥ ነው የሚካሄደው? ታይላኮይድ ኦር ግራና። ስለዚህ light dependent reaction always የት ውስጥ ነው የሚካሄደው? ግራና ኦር ታይላኮይድ ውስጥ ነው የሚካሄደው። but light independent reaction የት ውስጥ ነው የሚካሄደው? ስትሮማ ውስጥ ነው የሚካሄደው። ግን ይሄ ፎቶ ላይት ነው የሚጠቀመው። ይሄ ግን ሳይንታይዝ ኦርጋኒክ ሞለኪውል ፕሮዲዩስ የሚያደርገው። ይሄ ግን ሪኳርስ ላይቱን ይፈልጋል። ይሄ ግን ላይቱን አይፈልግም ኦር አይጠቀምም። ስለዚህ አሁን ይሄ ካልቪን ሳይክል እና ላይት ዲፔንደንት ሪአክሽኑን ይሄን ሳይክል ከተረዳን በቃ ለማንኛውም መግለጽ እንችላለን። ለምሳሌ ይሄ አሁን ፀሐይ ኤነርጂ ነው። ቀጥታ ወደ ግራና ነው የመጣው። ወደ ግራና ሲመጣ ላይት ኤነርጂ ምን ያደርጋል? ውሃውን ወደ ሁለት ቦታ ይሰንጥቃል። ካርቦን ዳይኦክሳይዱን እንደ ባይ ፕሮዳክት ያወጣል። ሃይድሮጅኑን ተጠቅሞ ወደ ኤግዛይት ያደርጋል ወደ ካልቪን ሳይክል። እዚህ ውስጥ ምን ይመረታል? ATP እና NADPH በላይት ዲፔንደንት ሪአክሽን ይመረታል። ወደ ካልቪን ሳይክል ሲመጣ ወደ ማታ የሚካሄደው ሪአክሽንስ ወደ ማታ ሪአክሽን ሲመጣ ካርቦን ዳይኦክሳይድ አብዞርብ ያደርጋል። በስቶማታ በኩል ነው የሚገባው። ወደዚህ ሲገባ ATP እና NADPHን ተጠቅሞ ምን ያመርታል? ሱጋር ግሉኮስን ያመርታል። ካርቦሃይድሬትን ያመርታል ማለት ነው። ስለዚህ ላይት ዲፔንደንት ሪአክሽን ቴክ ፕሌስ ኢን ታይላኮይድ ሜምብሬን ኢን ፕሬዘንስ ኦፍ ላይት መብራት ያለው ኦር የፀሐይ ኃይል ባለበት ነው የሚካሄደው። ስለዚህ የፀሐይ ኃይሉ ዋነኛው ፋይዳው split water molecule into hydrogen and oxygen, then release oxygen to atmosphere. ሁለተኛው ላይት ዲፔንደንት ሪአክሽን ውስጥ የሚካሄደው ATP እና NADPH ይመረታል። that is the fuel or ለካልቪን ሳይክል ነዳጅ የሚሆን ይመረታል ማለት ነው። when photon of light hits the reaction center ከፀሐይ ኃይል የሚመጣው ፎቶን ላይቱ ሪአክሽን ሴንተሩ ሂት ሲያደርገው or touch ሲያደርገው ክሎሮፊል ኤሌክትሮኑን ሪሊዝ ያደርጋል። ስለዚህ ሪሊዝ የሆነው ኤሌክትሮን ማናግ escape by traveling through electron transportation ትራንስፈር የሆነው ኤሌክትሮን ትራንስፖርት ውስጥ ትራንስፈር ሆኖ ወደ ምን ይቀየራል? ጀነሬት ኢነርጂ ኒድ ቱ ፕሮዲዩስ ATP እና NADPHን ማምረት የሚችል ኤነርጂውን ፕሮዲዩስ ያደርጋል። ስለዚህ ኤሌክትሮን ሆል ኢን ዘ ኦሪጂናል ክሎሮፊል ፒግመንት is filled by taking what ኤሌክትሮን ፍሮም ዋተርስ። ስለዚህ ከውሃ የመጣው ኤሌክትሮኑን ተቀብሎ ኦክሲጅኑ ወደ ውጭ አውጥቶ ATP እና NADPH በላይት ዲፔንደንት ሪአክሽን ይመረታል። ስለዚህ ላይት ዲፔንደንት ሪአክሽን ውስጥ ውሃው ቀጥታ ወደ ኦክሲጅን እና 4 ሃይድሮጅን ይቀየራል። ስለዚህ ዋነኛው የፀሐይ ኃይሉ ውሃውን ወደ ኦክሲጅን እና ሃይድሮጅን መቀየር ነው። ስለዚህ ከዚህ የመጣው ኃይል ግን ኮንቨርት ላይት ኤነርጂ ቱ ኬሚካል ኤነርጂ ባይ ዋት ATP እና ወደ NADPH ይቀየራል። ይሄ ግን የሚካሄደው ላይት ዲፔንደንት ሪአክሽን ውስጥ ነው። ስለዚህ ATP በኬሞስሞሲስ ይመረታል። NADPH ግን በኤሌክትሮን ኬረር የሚመረት ይሆናል። ሁለተኛውና ዋነኛው ስቴጁ ላይት ኢንዲፔንደንት ኦር ዳርክ ሪአክሽን የምንልበት ነው ኦር ካልቪን ሳይክል። ይሄ ማታ የሚካሄድ እና የላይት ዲፔንደንት ሪአክሽኑን እንደ ኃይል ተጠቅሞ ሱጋርን የሚያመርትበት ፕሮሰስ ነው። ስለዚህ NADPH እና ATP ፕሮቫይድ ሴል ዊዝ ላርጅ አማውንት ኦፍ ኤነርጂ። ስለዚህ ከላይት ዲፔንደንት ሪአክሽን የመጣው NADPH እና ATP ላርጅ ኤነርጂ ያለው ይሄን ሪአክሽን ድራይቭ ያደርጋል ማለት ነው። so the second phase of photosynthesis is called Calvin cycle in which energy is stored in organic molecules such as hydrogen and carbon dioxide is converted into sugar and waters. መጨረሻ በሃይድሮጅን እና ካርቦን ዳይኦክሳይድ የተከማቸው ኤነርጂ ወደ ሱጋር እና ወደ ውሃ የሚቀየርበት ፕሮሰስ ነው። ስለዚህ ግላይኮሳይድ ዳይስትሪ ከካርቦን ዳይኦክሳይድ ይመረታል።
ምን በመጠቀም ATP እና NADPHን በመጠቀም ግላይሰራልዳይድ 3 ይፈጥራል። Returning ADP or adenosine diphosphate inorganic phosphate እና NAD to the light reaction እነኚህ ሁለቶቹ አንዴ ከተጠቀሙ በኋላ ወዴት ይመለሳል? ወደ ላይት ሪአክሽን እንደመለስ ይደረግና ካርበን ዳይኦክሳይዱ ፊክስ ይደረጋል። ማታ ፊክስ ተደርጎ ኦርጋኒክ ሞለኪውል or 3 ካርበን ሱገርስ ያለው ግላይሰራልዳይድ 3 ፎስፌት ይመረታል። ስለዚህ እዚህ ውስጥ ኤንዛይም እንጠቀማለን። አሁን Calvin cycle ውስጥ ኤንዛይም እንጠቀማለን። let us see the 3 phase of Calvin cycles. The first phase is in Calvin cycle build sugar from smaller molecule by using ATP and NADPH prepared by light dependent reactions. ስለዚህ ከጥቅቅን ሞለኪውሎች ሱገሩን ያመርታል። For example, carbon enters a cycle as ካርበኑ እንደ ካርቦን ዳይኦክሳይድ ወደ ሳይክሉ ይገባል። ስለዚህ ምን ያመርታል? ግላይሰራልዳይድ 3 ፎስፌት GCP or PGAL. The Calvin cycle is also regenerate starting material after molecule enter and leave the reaction. ግላይሰራልዳይድ 3 ፕሮዲዩስ ካደረገ በኋላ ሌላኛው እንደ ባይ ፕሮዳክት እንደ ስታርተፕ የሚጠቀመውን ሪጀነሬት ያደርጋል። We have 3 phases of Calvin cycle. The first one is carbon fixations using Ribulose coenzymes or Ribulose bisphosphate carboxylase. ስለዚህ ግላይሰራልዳይድን ወዴት ይቀይራል? Ribulose 1 bisphosphate ቀይሮ ካርቦን ዳይኦክሳይድ እንደ አክሴፕተር ይጠቀማል። ሪዳክሽን አለና ሪጀነሬሽን or ካርቦን ዳይኦክሳይድ አክሴፕተር let us see one by one. ካርቦን ፊክሴሽን ማለት the joining of carbon dioxide with other organic molecule. ካርቦን ዳይኦክሳይዱ ከግላይሰራልዳይድ 3 ጋር ጆይን የሚያደርግበት ሁኔታ ማለት እኮ ነው። 6 carbon molecule combined with 6 carbon compound Ribulose bisphosphate to form what? 12 3 molecule called 3 phosphoglycerate. ስለዚህ ካርቦን ዳይኦክሳይድ ከማን ጋር ጆይን ያደርጋል? ግላይሰራልዳይድ 3 ፎስፌት። ሁለተኛው ሪዳክሽንስ the chemical energy stored in ATP and NADH reduced ያደርጋል። ምን ለማምረት? ግላይሰራልዳይድ 3 ፎስፌትን ለማምረት። ስለዚህ ATP supplies phosphate group for forming glyceraldehyde 3 phosphate molecule while NADPH supplies hydrogen ion and electrons. ስለዚህ ATP ፎስፌቱን ያቀርባልታል ለግላይሰራልዳይድ 3 ፎስፌት፣ NADPH ግን ሃይድሮጅን አዮንና ኤሌክትሮኑን ያቀርባል ማለት ነው። መጨረሻ ላይ Ribulose bisphosphate in the 2 glyceraldehyde 3 molecule cycle to be used for production of glucose and other organic molecules. ስለዚህ enzyme called Ribulose is converting remaining 10 glyceraldehyde 3 phosphate molecule ወደ Ribulose 1 phosphate 1,5 bisphosphate ይቀይራል። ይሄ Ribulose 1 phosphate bisphosphate ቀጥሎ የሚመጣው reactions or Calvin cycle regenerate እንዲሆን ግላይሰራልዳይድ Ribulose 1 bisphosphate ያቀርባል። ስለዚህ Ribulose is convert inorganic carbon dioxide molecule into organic molecule that can be used by cell. ስለዚህ Ribulose coenzyme inorganic የሆነው ካርቦን ዳይኦክሳይዱ ወደ ምን ይቀይራል? ወደ ኢኖርጋኒክ ሞለኪል የሆነ ይቀይራል። it is the very one of the most important biological enzyme. ስለዚህ Ribulose is one of the most important enzymes. ይሄ የሪአክሽኑ ነው። Ribulose bisphosphate ይሄ ሪጀነሬት የተደረገው ከሪቡስኮ ጋር ሲገናኝ ፈርስት ካርቦን ፊክሴሽን ያደርጋል። ስለዚህ ፎስፎግላይሰሬት ይመረታል። ስለዚህ ፎስፎግላይሰሬት 1,3 bisphosphoglycerate NADPHን ሪዱስድ ያደርጋል። ከዛ ግላይሰራልዳይድ 3 ፎስፌት ይመረታል። ከዛ ግላይሰራልዳይድ 3 ፎስፌቱ እዚህ ጋር ግሉኮስ አንዱ ግሉኮስ ይፈጥራል። ዛዘር ዋን ወዴት ይቀየራል? ወደ ሪጀነሬሽን ኦፍ Ribulose bisphosphate ይካሄዳል። ስለዚህ ይሄ ቶታሊ Calvin cycle እንላለን። there is an alternative pathway in photosynthesis. alternative pathway አለን። environment which the amount of hydrogen or carbon availability is insufficient. ውሃና የካርቦን ዳይኦክሳይድ አቅርቦቱ በጣም insufficient ከሆነ አንዳንድ ጊዜ ፎቶ ሪስፓይሬሽኑ ቀጥታ ኦክሲጅን ራሱ መጠቀም ይችላል። ግን ኦክሲጅን ሲጠቀም በፎቶ ሪስፓይሬሽን ሜታቦሊክ ፓውዛት ኮንሲም ኦክሲጅን ምን ሪሊዝ ያደርጋል? ካርቦን ዳይኦክሳይድ ወደ ውጭ እንደኛ ሪሊዝ ያደርጋል። ስለዚህ ጀነሬት ነው ATPን ፕሮዲዩስ አያደርግም። ግን ዲክሪዝ ፎቶሲንቴቲክ አክቲቪቲ የፎቶሲንቴቲክ ውጤት ዲክሪዝ በጣም ዲክሪዝ ያደርጋል። this generally occur on hot dry and bright day በጣም ፀሐይ ያለበት ቀን
እንዲህ አይነት ስህተት ይፈጠራል። ቢኮዝ ስቶማታው ፀሐይ ኦር ንፋሱ ለማግኘት ይከፈታል። ኦክሲጅን ኮንሰንትሬሽኑ በጣም ሃይ ከሆነ ወደ ስቶማታ ይገባል። ስለዚህ ሪአክሽኑን አልተር ያደርጋል ማለት ነው። ስለዚህ in most plant initial fixation of carbon occurs via rubisco። ስለዚህ ሁሉም ቅጠሎች ፎቶሲንቴሲስ ሪአክሽን ኦር ካርበን ሳይክል ሲያካሂዱ ሩቢስኮን የሚጠቀሙ ካርበን ሳይክል ኤንዛይም ዛት አድ ካርበን ዳይኦክሳይድ to what ribulose bisphosphate ውስጥ በማድረግ ribulose 1 glycerol diethyl phosphate or ribulose 1 bisphosphate ውስጥ ነው የሚያስገባው። such plant እንዲህ አይነት ፕላንቶች ምን እንላለን? C3 ፕላንት እንላለን። because glycerol diethyl molecule ማለት 3 ካርበን ሞለኪል ያለው ሞለኪል። ስለዚህ 3 ካርበን ማለት C3 ፕላንት የምንለው first organic product of carbon fixation what 3 carbon compound glycerol diethyl phosphate. In photorespiration rubiscos add oxygen to Calvin cycle instead of carbon dioxide. አንዳንድ ሩቢስኮስ ተፈጥሮ ኦክሲጅኑን ከካርበን ዳይኦክሳይድ ቦታ ሩቢስኮን ያመጣል ማለት ነው። ስለዚህ ኮንሱም ካርበን ዳይኦክሳይዱን ኦክሲጅኑን ተጠቅመው ኦርጋኒክ ፉዌል and release carbon dioxide without production of ATP። ስለዚህ ATPን ሳያመርት ሌላ ኦርጋኒክ ሞለኪውልን ሪሊዝ ያደርጋል። It may be an evolutionary relic because rubisco first evolved at a time when atmosphere had far less oxygen and more carbon dioxide። ስለዚህ ኤቮሉሽን ሊሆን ይችላል። ኦክሲጅን በብዛት የሌለበትና ካርበን ዳይኦክሳይድ በብዛት ያለበት ጊዜ ስለተመረተ ይሄ ሞዲፋይ የሚደረግበት ሁኔታ ይሆናል። so this is a problem because on hot dry day can drain as much as 50% of carbon fixed by the Calvin cycle። ስለዚህ 50% ከአትሞስፌራችን ኮሌክት የሚደረግበት ካርበን ዳይኦክሳይድ በ50% ይቀንሳል። ስለዚህ many plant in extreme climate ብዙ እጽዋቶች በጣም በረሃ ውስጥ ያለው ኦልተርኔቲቭ ሞድ ኦፍ ካርበን ፊክሴሽኑ ፎቶሬስፓይሬሽን ነው። ስለዚህ ኦፕቲማይዝ ካርበን ሳይክል ማድረግ ስለማይችሉ ሞስት ኢምፖርታንት ፎቶሲንቴሲስ አዳፕቴሽን ፎር ዞዝ ፕላንት ሊቪንግ ዴዘርት ኤሪያስ C3 ፎቶሲንቴሲስ እንደ CAM ፎቶሲንቴሲስ ነው። C4 ፎቶሲንቴሲስ ማለት plant one adaptive pathway that helps plant maintaining photosynthesis while minimizing ውሃውን ወደ ውጭ ማውጣት የሚቀንስበት መጀመሪያው ፕሮዳክቱ ካርበን 4 ካርበን ያለው ሞለኪል ነው። ያ 4 ካርበን ያለው ሞለኪል በታች እናያለን። this plant are called C4 plant because they fix carbon dioxide into 4 carbon compound instead of 3 carbon። C3 ማለት 3 ካርበን ሞለኪልን ያመርታል አይደል? ይሄ ግን instead of C3 ወደ 4 ካርበን ፕሮዳክት ያመርታል። these C4 plants also have significant structural modification። structural modification ማለት ስትራክቸሩ ከሌላኛው ፕላንት ጋር በጣም ልዩነት አለው። because እነሱ ያሉበት በጣም በረሃ ውስጥ ስለሆነ ውሃውን ለመቆጠብ ከነሱ የተለየ የቅጠል አይነት ሊኖር ይገባል። ስለዚህ close during hot days while 4 carbon compound are transferred to special cell where carbon dioxide enter Calvin cycle። ስለዚህ ብዙ ፀሐያማ ከሆነ ስቶማታው ክሎዝ ያደርጋል። this allow for sufficient carbon dioxide uptake። አንዴ ካርበን ዳይኦክሳይድ ሲያገኝ ቶታሊ ሰፊሽንቱን አፕቴክ ለማድረግና ውሃውን ሉዝ የሚያደርግበት ሁኔታውን ሚኒማይዝ ለማድረግ የምንጠቀምበት ፕሮሰስ ነው። ሌላው CAM ፎቶሲንቴሲስ ይባላል። በጣም በረሃ ውስጥ የሚኖሩት adaptive pathway for by some plants to minimize photosynthesis activity minimize በማድረግ ክራሉሽን acid metabolism የሚለው ፕላንት እጽዋት ነው። they may occur in hydrogen conservation ውሃን በጣም ለመቆጠብ የሚታወቀው they are living in environment where access to oxygen is water is very limited። ውሃ የማግኘት ፕሮባቢሊቲ በጣም ጥቂት የሆነ ኢንቫይሮንመንት ውስጥ የሚኖሩት እጽዋት ነው ይሄን CAM የሚጠቀሙት። እነኛ እጽዋቶች እንደ ካክተስ፣ ቆሪ እንደ አይነት እሾክ አይነት ኦርኪድ፣ ፓይናፕል፣ አናናስ they allow carbon dioxide to enter the leaves only at night። ካርበን ዳይኦክሳይድ ወደ ውስጥ ለመግባት የሚፈቅዱት ማታ ብቻ ነው። because ማታ ስለሚቀዘቅዝ when atmosphere is cooler and more humid በጣም ቀዝቃዛና ትንሽ almost humid የሆነ environment ሲሆን ነው። at night this plant fix carbon dioxide into organic carbon። ስለዚህ ወደ ማታ
ካርቦን ዳይኦክሳይዱን ወደ ኦርጋኒክ ሞለኪውል ይቀይራል። ዱሪንግ ዴይ ካርቦን ዳይኦክሳይድ is released from this compound። ስለዚህ ወደ ቀን ግን ካርቦን ዳይኦክሳይዱን ሪሊዝ ያደርጋል by photorespiration። so enter the Calvin cycle doing ስለሚያደርግ this process allow for sufficient of carbon dioxide uptake while minimizing loss። ስለዚህ ይሄ ሜካኒዝም ለምን ይጠቅማል? ብዙ ኦክሲጅኖች ወደ ውስጥ ለማግባትና የውሃ ወደ ውጭ የሚወጣበት ውሃውን ለመቀነስ ነው። ስለዚህ እነኚህ ኮምፔር አድርገን ስኒ CC4 ማለት plant minimize the cost of photorespiration by incorporating carbon dioxide into 4 compound in mesophyll cell, but CME plants open their stomata at night incorporate carbon dioxide into organic substance። አሁን ልዩነቱን እያየ ነው። stomata is closed during the day and the carbon dioxide is released from organic acid and using in what Calvin cycle, but this 4 compound is exported to bundle cell where they release carbon dioxide that is used in Calvin cycle። ስለዚህ ሁለቱ ፕላንቶች አልተርናቲቭ ፓዝዌይ ብለን ነው የምንጠቀመው። መጨረሻው የዚህ ቻፕተር ርዕስ የሚሆነው ሜታቦሊካል ዲስኦርደር ዲያግኖሲስ እና ትሪትመንት። ሜታቦሊክ ዲስኦርደር ማለት ምን ማለት ነው? ዲያግኖሲስ ምን አይነት ነው? እንደ ትሪትመንቱ ምን አይነት ሊሆን ይችላል ብለን መጨረሻው እኔ ሜታቦሊዝም ዲስኦርደር means breakdown of food to simple molecule ኮምፖነንቱ በትክክል ብሬክዳውን መሆን ሳይሆን ሲቀር ሜታቦሊክ ዲስኦርደር ይሆናል። ሜታቦሊክ ዲስኦርደር occurs when this normal process become disrupted። ይሄ ኖርማል ፕሮሰሱ hack or hijack ሲሆን ይሄ ሜታቦሊክ ዲስኦርደር ይባላል። ዲስኦርደር means in metabolism can be inherited። አንዳንዴ በዘር የሚተላለፍ ሊሆን ይችላል። in which case are known as inborn error of metabolism። የሜታቦሊዝም ኢንቦርን በትውልድ የሚመጣው inborn error of metabolism የምንለው they may be acquired during lifetime በህይወታችን ውስጥ የሚከሰት ሙሉ ህይወት ከኛ ጋር የሚኖር በዘር የሚመጣ inherited metabolic disorder are one cause of metabolic disorder። በጄኔቲክ ኢንሄሪታንስ የሚገኝ አንዱ የሜታቦሊክ ዲስኦርደር ነው። ሌላው occurs when defective gene causes enzyme deficiency። የኤንዛይም ዲፊሸንሲ or የኤንዛይም እጥረት ሲገጥመን ዲፊሸንሱ ሜታቦሊክ ዲስኦርደር ይመጣል። this disease of which there are many subtypes known as inborn error of metabolism። ይሄም በትውልድ የሚመጣ ስንወለድ የሚመጣ ስህተት ነው። this metabolic disease can also occur when liver or pancreas do not function properly። ስለዚህ እነዚህ ስህተቶች ብዙ ጊዜ የሚመጣው ሊቨር እና ፓንክሪያስ በትክክል ስራውን መስራት ሲያቆሙ ነው። ስለዚህ for example phenylketonuria is an example of inherited metabolic disorder። phenylketonuria means one of the disease of metabolic disorder which is inherited metabolic disorder characterized by what? inability to break down one of the building block of protein። ፌናላይን አናላይኑ ብሬክዳውን አለማድረግ መቻል እና በዘር የሚተላለፍ በሽታ ነው ፌናይልኬቶኑሪያ። ሌላው ዲያቤት ነው፣ የስኳር በሽታ ነው። ስኳር በሽታ ነው this disease in which pancreas does not create enough insulin። የኛ ፓንክሪያስ በትክክል ኢንሱሊን ማምረት ሳይችል ሲቀር ይሄ ስኳር በሽታው ይከሰታል። which means blood balance blood sugar unbalanced ይሆናል። ስለዚህ metabolic disorder of sugar metabolism ያጋጥማል። ስለዚህ an example of metabolic disorder is affecting fat metabolism is። ስለዚህ አሁንም ሌላው ፋት ሜታቦሊዝም አለማድረግ እኛ ቦዲ አካል ሳይችል ሲቀር ጋውሸር ዲዚዝ ይከሰታል። this Gaucher disease is characterized by lack of enzymes glycocerebrosidase። እኛ አካል ይህን ኤንዛይም ሳይኖር ሲቀርና ፋትን ሜታቦላይዝ ማድረግ ሳይችል ሲቀር ጋውሸር ዲዚዝ ይከሰታል። እነኚህ አሁን የጠቀስነው ሜታቦሊክ ዲስኦርደር የሚለው በሽታ ናቸው። በዘር የሚተላለፍ አንዳንድ ስንወለድ የሚከሰት በሽታ ነው። ስለዚህ ሪስክ ፋክተሩ ሜታቦሊክ ዲስኦርደሩ ሪስክ ፋክተሩ ምን አይነቱ ናቸው? ክሮኒክ ሜዲካል ኮንዲሽን ይፈጠራል። ፋሚሊ ሂስትሪ ኦፍ ጄኔቲክ ሜታቦሊክ ዲስኦርደር፣ HIV and other diseases ይፈጠራል። ኤጅ ሪስክ ኦፍ ሜታቦሊክ ሲንድሮም ዲዚዝ በኤጅ እድሜ በመግፋት የሚመጣ ዲዚዝ፣ ኦብሲቲ እና ላክ ኦፍ ኤክሰርሳይዝ በጣም ውፍረትና ምንም ኤክሰርሳይዝ አለማድረግ፣ ሆርሞናል ኢምባላንስ በእኛ አካል ውስጥ ሲፈጠር፣ ኢንሱሊን ሬዚስታንስ ያለው። ስለዚህ ሬስ ኢንዲትኒስ ኢቭን ከለር እና ዘሩን ለይቶ የሚያጠቃ በሽታ ነው። ስለዚህ እነኚህ ሪስክ ፋክተር ሜታቦሊክ ዲስኦርደር ብለን የምን አስቀምጠው ነው። ሌላው ዲያግኖሲስ ኦፍ ሜታቦሊክ ዲስኦርደር
ስለዚህ እነኚህ ሜታቦሊክ ዲስኦርደሩን እንዴት ልናክም እንችላለን የሚለው ነው መጨረሻ ፓርት ነው። This metabolic syndrome is more effectively diagnosed by testing. ቴስት በማድረግ ኦልሞስት ዲያግኖስ ማድረግ እንችላለን። ምን ቴስት እናደርጋለን? ብለድ ታይፑን፣ ውፍረቱን በመቀነስ ሃይ ብለድ ፕሬሸሩን ቴስት ለማድረግ፣ ሊፒድ አብኖርማሊቲውን እንትን ለማድረግ፣ ኤሊቬት ዌስተር ሰርከምስታንስ፣ ኤሊቬት ትራይግላይሰራይድስ፣ ሪዱስ ሃይ ዴንሲቲ ሊምፎይድ፣ ኤሊቬት ብለድ ፕሬሸሩን ለመቀነስ፣ ኤሊቬት ፋስት ግሉኮስን በጾም እነኚህ በመቀነስ ትሪት ማድረግ እንችላለን። ስለዚህ መጨረሻው ትሪትመንቱ ኢንሄሪትድ ሜታቦሊክ ዲስኦርደር ትሪትድ ዊዝ ኑትሪሽናል ካውንስሊንግ ሰፖርት፣ በዘር የተላለፈውን ኑትሪሽኑን ባላንስ በማድረግ ሰፖርት ማድረግ ይቻላል። በጊዜው በየጊዜው ራሳችን ቼክ በማድረግ አክሰስ ማድረግ እንችላለን። ፊዚካል ቴራፒ እና አዘር የመሳሰሉ ነገሮችን በማድረግ ማከም ይቻላል። ሌላ ኖርማላይዚንግ ዘ ሜታቦሊክ ባላንስ ባይ ቦዝ ሪቨርሲንግ ካውዝ ኤንድ አድሚኒስትሪንግ ሜዲኬሽንስ፣ አንዳንድ ጊዜ መድኃኒቶችን በማዘዝ እነኚህ አምባላንስ የሆነውን በዘር የመጣውን ማስተካከል ይመኮራል። ሌላ ኮምፕሊኬሽን ኦፍ ሜታቦሊክ ዲስኦርደር፣ ሜታቦሊክ ዲስኦርደሩ ኮምፕሊኬት ሲሆን በጣም ኮምፕሊኬት ሲሆኑ በጣም ሲከፋ ምን ያጋጥማል? ምን አይነት ነገሮችን ይከሰታል? ኦርጋኒክ ፌይለሩ ይመጣል። ኩላሊቶች ሄርቱ ፌል እንዲደረግ ስራውን እንዲያቆም፣ ሴዘር እና ትሮሞርስ እኛ አካል ላይ እንዲያብጥ፣ አንኮንሺየስነስ ኦልሞስት አለማረጋገጥ፣ ራሱን አለማወቅ፣ ኮማ ውስጥ በመግባት ኦልሞስት የሞት አፋ ውስጥ እንድንደርስ ያደርገናል ሜታቦሊክ ዲስኦርደር ኮምፕሌት ሲሆን። ስለዚህ እነኚህ በጣም ሲሪየስ የሆነ በሽታ ነው። ይሄ ሁሉ አባውት ሴሉላር ሜታቦሊዝምስ ፓርት 3 አማሪክ ኤፒሶድ ነው። ስለዚህ ደባል ኤዱኬሽን ቻናሉን ስለምትከታተሉ በጣም አመሰግናለሁ። ቴንክ ዩ ፎር ዋቺንግ ደባል ኤዱኬሽንስ ቲንክስ። በጣም ነው የማመሰግናችሁ ደባሉን ስለምትከታተሉ። የኔ ዩቲዩብ ቻናል አባል ስለሆናችሁ እናመሰግናለን። ግን አዲስ ከሆናችሁ ፕሊዝ ሰብስክራይብ፣ ሼር ለወንድማችሁ ለጓደኞቹ ሼር ለማድረግ እንዳትረሱ። ሌላ ጥያቄ ካላችሁ፣ ሌላ የሚሰራችሁ ቶፒክ ከፈለጋችሁ ኮመንት ላይ ጻፉልኝ። ደባል ኤዱኬሽን ቻናል ግሩፕን ቴሌግራም ጆይን አድርጋችሁ ይሄ ኖት ማግኘት ትችላላችሁ። ቴንክስ ፎር ዋቺንግ ደባል ኤዱኬሽን ሴንተርስ። በሌላ ፕሮግራም እስከምንገናኝ ቸር ሰንበት። ማህፉዝ መሐመድ ደባል ኤዱኬሽን ቻናል ማናጀር። ኢምፓወሪንግ ማይንድስ ኢንስፓይሪንግ ፊውቸርስ የኛ ዓላማ ነው። ቴንኪው ደባልን ስለምትከታተሉ በጣም ነው የማመሰግናችሁ። ባይ